ምክንያቱም ማምላክ ሰው ሆነ ማለት ታላቅ ነገር ለአይምሮ ለመረዳት ስለሚከብድ ጥላቱን ድል እንደነሳ ሰይጣን ድል ነስቶበታልና የግድ ምሳሌ ይፈጸም ዘንድ ማን ያስፈልጋል? ደብረ ታቦር ያስፈልጋልና። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ሰላም ጤና ይስጥልን ተመልካቾቻችን፣ እንደምን አላችሁ? ሰላም እግዚአብሔር ከሁላችን ጋር ይሁን። ይህ የወልድ ዋህር ሰንበት ትምህርት ቤት ሚዲያ ነው። እንኳን ለደብረ ታቦር በዓል በሰላም አደረሳችሁ። ዛሬ የደብረ ታቦር በዓል ሚስጥራዊ ትርጉም፣ ታሪካዊ መሰረትና ለኛ ለአማኞች ያለውን ትምህርት እንድንረዳ መምህር ጋብዘናል። በቅድሚያ መምህር ስለመጡ በዝግጅት ክፍላችን ስም ምስጋናዬን አቀርባለሁ። ስሞትንና በቤተ ክርስቲያን ያሉትን አገልግሎት ይንገሩ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ዘላለም ሥላሴ። በባህሪው ሞት በመንግስቱ ሽረት የሌለበት ዓለምን ፈጥሮ የሚገዛ ዓለምን የሚያሳልፍ በአንድነቱ ሁለትነት በሶስትነቱ አራትነት የሌለበት ሕያው ባሕርይ እግዚአብሔር አምላካችን ስሙ የተመሰገነ ይሁን። እንዲሁም እናታችን እማ አምላክ ወላዲተ አምላክ እግዚአብሔር እንዳከበራት መጠን ስሟ የተመሰገነ ይሁን። ጻድቃን፣ ሰማዕታት፣ መላእክት እግዚአብሔር እንዳከበራቸው መጠን ስማቸው የተመሰገነ ይሁን። በቅድሚያ ይህንን ፕሮግራም የምትከታተሉ ኦርቶዶክሳውያን በሙሉ እንኳን ለበዓለ ደብረ ታቦር ወይም ለበዓለ ቡሄ በሰላም አደረሳችሁ። በሰላም እግዚአብሔር በያላችሁበት ይድረሳችሁ እያልኩ ያው እንግዲህ ስሜ መምህር ቤዛ አብይ እባላለሁ። ያው ደብረ መድኃኒት ደሴ መድኃኔ ዓለም በስብከተ ወንጌል አገልግሎት እያገለገልኩ እገኛለሁ። ያው ስሜ ቤዛ አብይ ይባላል። የመጀመሪያ የማደርገው ጥያቄ ደብረ ታቦር ማለት ምን ማለት ነው? ጌታችን ኢየሱስ ክርስቶስ ብርሃነ መለኮቱን በዚህ ተራራ ላይ የገለጸበት ምክንያት ምንድን ነው? ሌሎች ተራሮችን ለምን አልመረጠም? ያው እንግዲህ ይሄ ደብረ ታቦር የሁለት ጥምር ቃል ነው። ደብር የሚለው ራሱን የቻለ ነው። ታቦር የሚለውም ራሱን የቻለ ነው። ደብር የሚለው የግዕዝ ቋንቋ ነው፣ ተራራ ማለት ነው ደብር የሚለው። ታቦር የሚለው ደግሞ የዕብራይስጥ ቋንቋ ነው፣ ታላቅ ማለት ነው። በአንድ ላይ ተጣምሮ ሲነበብ ታላቅ ተራራ ማለት ነው። በኢየሩሳሌም ውስጥ የሚገኝ ከፍ ያለ ልዩ ልዩ እጽዋት ያሉበት ከፍ ያለ ተራራ ማለት ነው። ባጭሩ ታላቅ ተራራ ወይም ታቦር የሚባል ተራራ ማለት ነው። መልካም። ጌታችን ብርሃነ መለኮቱን ለመግለጥ ይህንን ተራራ ከሌሎች እስራኤል ከሚገኙ ተራሮች የመረጠበት ምክንያት ምንድን ነው? ያው ብርሃነ መለኮቱን ይገልጥበት ዘንድ ታቦርን የመረጠበት ስለ ሁለት ምክንያት ነው። አንደኛ ትንቢቱ ይፈጸም ዘንድ ነው። ሁለተኛ ምሳሌው ነው። እንግዲህ ትንቢት ማለት መናገር ማለት ነው። አምላካችን በስጋ ተገልጦ ዓለምን እንዴት እንደሚያድነው 5500 ዘመን የት ቦታና ምን አይነት ድርጊት እንደሚያደርግ አስቀድሞ በነቢያት አናግሯል። ምክንያቱም ማምላክ ሰው ሆነ ማለት ታላቅ ነገር ለአይምሮ ለመረዳት ስለሚከብድ አስቀድሞ እንግዳ ነገር እንዳይሆንበት 46 መጻሕፍት ተጽፈዋል። ወደፊት እግዚአብሔር በስጋ ተገልጦ የሚያደርገውንና የት እንደሚያደርገው ከነማን ጋር እንደሚያደርገው አስቀድሞ ተጽፏል እና አስቀድሞ በትንቢት ሲያናግር ሰው እንግዳ እንዳይሆንበት። አንድ ሰው አሁን ተቀምጦ እያለ ድንገት መሳሪያ ቢተኮስ ይደነግጣል። ግን ሰውየው ልተኩስ ነው እያለ እንደሚተኩስ እያየው ከተኮስ አይደነግጥም። ለምን? ተረድቶታል አስቀድሞ ማለት ነው። እና አምላክ በስጋ ተገልጦ ብርሃነ መለኮቱን ገለጠ ሲባል እንዴት የሚል ጥያቄ ለሰው እንዳይፈጥርበት አስቀድሞ ወደ ደብረ ታቦር ከመንጣቱ በፊት ደብረ ታቦር ላይ ብርሃነ መለኮቴን እገልጣለሁ ብሎ አስቀድሞ ተናግሯል። ይሄንም የሚያስረዳን መዝሙረ ዳዊት መዝሙር 88 ከቁጥር 12 ላይ ስንመለከት ነቢየ እግዚአብሔር ዳዊት ልበ አምላክ ይባላል። ማለት አምላክ ገልጦለት በአምላክ ልቦና ያለውን ሁሉ ገልጦ ስለተናገረ እና ከተናገራቸው ትንቢት መካከል አንዱ በደብረ ታቦር ብርሃነ መለኮቱን ይገልጣል።
እና ታቦር ወአርሞንኤም በስመ ዚአከ ይትፌስሑ ምን ማለት ነው? ደብረ ታቦር ማን ነው? ወአርሞንኤም አርሞንኤም የሚባለው በደብረ ታቦር አቅጣጫ ያለ ነው፣ ግንባር ያለ ነው፣ ራቅ ያለ ነው እና አብሮ የተጠቀሰው ከደብረ ታቦር ላይ ያለው ብርሃን እስከ ታቦር ድረስ ደርሷል እና እነዚህ ይደሰታሉ። አሁን ተራራው ይደሰታል ማለት አይደለም። በተራራው ላይ የተገለጠው ሚስጥር ሁሉን የሚያስደስት ነው፣ አማኝን የሚያስደስት ነው ማለት ነው እና የግድ ይሄ ትንቢት ስላለ ይሄ ይፈጸም ዘንድ ማን ያስፈልጓል ማለት ነው? ደብረ ታቦር ያስፈልጓል ማለት ነው። አንደኛው ይህ ነው። ሁለተኛው ምሳሌ ነው። ምሳሌ ማለት አንድ ነገር የሚጠቁም የሚያስረዳ ወደፊት የሚሆነውን ነገር ነው እና በዚህ ደብረ ታቦር ላይ የተፈጸመ ታሪክ አለ። ክርስቶስ ከመምጣቱ በዚህ ቦታ ባርቅ የሚባል የእስራኤል ንጉስ አንዲት እስራኤላዊ ነብይ ናትና በኃይለ እግዚአብሔር አገርን የሚያጠፋ ጥላትን አንተን አገርክን የሚወር ሲሳራ የሚባል አለ እሱን ታሸንፋል ብላው ነግረው እግዚአብሔርን ኃይል አድርጎ ከዛ ተራራ ላይ ደብረ ታቦር ላይ ገጥመው ከሰራዊቱ አንድ ሳይቀር በእግዚአብሔር ኃይል አሸንፏል። ያ ተራራ ኃይለ እግዚአብሔር ተገልጾበት ያው ባርቅ ጥላቱን ድል ነስቶበታል። አሁን የምንይዘው ጥላቱን ድል ነስቶበታል እና በዛ ተራራ ድል የተነሳ ጥላት እንዳለ ሁሉ በደብረ ታቦር ላይ ተራራም በሐዋርያት ላይ ያደረ በሐዋርያት ልብ ያደረ ሰይጣንን አምላክ አይደለም ወይም አምላክነቱን እንዳይረዱ የሚያደርገውን በልቡናቸው ያደረውን ብርሃነ መለኮቱን ሲገልጥ ያው ልክ ያ ጥላቱን ድል እንደነሳ ሰይጣን ድል ነስቶበታልና የግድ ምሳሌ ይፈጸም ዘንድ ማን ያስፈልጋል? ደብረ ታቦር ያስፈልጋል እና ከሌሎች ተራሮች መካከል የተመረጠበት ደብረ ታቦር የተመረጠበት ምክንያት እኒህ ሁለቱ ስላሉ ነው። አንደኛ ትንቢቱ፣ ሁለተኛ ምሳሌ ይፈጸም ዘንድ የግድ ደብረ ታቦር አስፈልገዋል ማለት ነው። ግሩም ማብራሪያ ነው መምህራችን። ወደ ሁለተኛው ጥያቄ እሄዳለሁ። ጌታችን ኢየሱስ ክርስቶስ የጠራቸው ሐዋርያት በቁጥር 12 ናቸው። ቀድሞ የነበሩ ነቢያትም ብዙ ናቸው። ነገር ግን ወደዚህ ወደ ደብረ ታቦር ተራራ ጌታችን ኢየሱስ ክርስቶስ ያመጣቸው ከሐዋርያት ጴጥሮስን፣ ዮሐንስን፣ ያዕቆብን ከነቢያት ደግሞ ኤልያስና ነብይ ሙሴን ነውና ይህንን ያደረገበት ምክንያት ምንድነው? ጌታችን ኢየሱስ ክርስቶስ ያለ ምክንያት ምንም ነገር አያደርግምና ምስጢሩ ምንድነው? ልክ ነው። ከነቢያት 2 አምጥቷል፣ ከሐዋርያት 3 አምጥቷል። ለማየት እንዲመችን መጀመሪያ ከነቢያት ያሉትን እንመልከትና ሙሴንና ኤልያስን ከነቢያት ለይቶ አንጥቷቸዋል። ያመጣበት ምክንያት ስለ 3 ነገር ነው እነሱ የመጡበት ደብረ ታቦር ላይ ሙሴና ኤልያስ የተገኙበት። አንደኛው ሙሴና ኤልያስ ቀድሞ አምላክ በስጋ ከመገለጡ በፊት በትንቢትነት ሕዝብን እያገለገሉ ያስተማሩ ሕዝብን ያገለግሉ ናቸው እና ቀጥታ ከእግዚአብሔር ጋር ይነጋገራሉ። በዛ ምክንያት ባለመዋል ናቸው፣ ወዳጅ ናቸው እና ከባለመዋልነቱ የተነሳ ዘጸአት 33 ከቁጥር 23 ላይ ስንመለከት ሙሴ አንድ ጥያቄ እግዚአብሔርን ጠይቆታል። ምንድነው ጥያቄው? በባህሪህ ልይህ ተገለጥና በባህሪህ ልይህ ነው ያለው እና በባህሪህ ልይህ አምላክ በባህሪው ፍጡር አያየውም እና ምንድነው ያለው? እኔን 1 ሰዓት አይቶ አልቦ ዘሬ ገጼ ወያሃዩ አሐተ ሰዓተ በዲበ ምድር እንዘህያው እኔን አይቶ ለሰከንድ በምድር ላይ ራሱ መቆም የሚቻለው የለም ማለት። ምክንያቱም አምላክ በባህሪው አይታይም። እንኳን አምላክ ይቅርና የማናያቸው ፍጡራን አሉ። ለምሳሌ ነፋስ አለ ግን አናየውም። የበቁት ሊያዩት ይችላሉ፣ እኛ ግን አናየውም። ሌላም ነፍስን ብንመለከት ሰው ከልደቱ እስከ ሞቱ ድረስ ነፍሴን አይቻታለሁ የሚልበት ቀን የለውም። ለምን? ረቂቅ ስለሆነች ማታይ። ከዚህም በላይ መላእክት አይታዩ፣ ረቂቃን ናቸው። ፍጡራን የሆኑት እንኳንስ የአምላክ ባህሪ ይቅርና ልናያቸው የማይችሉ ፍጡራን አሉ። እንደው አይናችን ብንመለከት ሌላ መስታየት ተጠቅመን ሌላ ነገር ተጠቅመን በዛ ነጸብራቅ አይናችን እናየው ካልሆነ በስተቀር ሰው በራሱ አይን የራሱን አይን ማየት አይችልም። እንድናይባት ነው እንጂ እንድናያት አልተፈጠረችም። እና እግዚአብሔር በባህሪው አይታይም። ከዚህ ከፍጡራኑ በላይ በባህሪው ስለማይታይ ሙሴ ግን የጠየቀው ቀጥታ በባህሪው የማይቻል ነገር ነው። ለእግዚአብሔር ሳይሆን የማይቻለው ለሙሴ አይቻለው። ከዚህ አንፃር
በኋላ ታየኛለች፣ በኋላ ጀርባዬን ታየኛለህ አለው። በሚስጥር ነው እግዚአብሔር የሚናገር። አሁን ጀርባውን የሚያይ ከሆነ ፊቱን ለማየት ቀላል ነው። እግዚአብሔር ግን እየተናገረ ያለው ሌላ ነው። ጀርባ ማለት ኋላ ማለት ኋላ በስጋ ተገልጨ በሚቻል በሰው ባህሪ በስጋ ተገልጨ ታየኛለህ፣ ይህንንም ቃሌን እፈጽምልሃለሁ ብሎ ቃል ገብቶለት ነው። እና ይህ ቃል ስላለ ያ ቃል ደርሶ እግዚአብሔር በስጋ ተገልጦ ከድንግል ማርያም ተወልዶ ጊዜው ያን ጊዜ ስለነበረ ያው ጥያቄያቸው ይፈታላቸው ዘንድ ኤልያስም ልክ እንደዚህ ተመሳሳይ ጥያቄ ጠይቆ ነበር። እና መልሱ ምንድነው? ልክ እንደ ሙሴ በስጋ ተገልጨ ታየኛለህ እንዲሁም ምስክር ትሆናለህ ብሎ ስለነበረ ይሄ ጥያቄያቸው ይፈታላቸው ዘንድ ቀኑ ሲደርስ ያው እነሱ እንዲያውቁ እንዲረዱ ጥያቄያቸው እንዲፈታላቸው የመጡበት ምክንያት አንዱ ይሄ ነው። ሁለተኛው አምላክ በስጋ ተገልጦ በሚያስተምርበት ሰዓት ያው ፍጹም አምላክ ነው፣ ፍጹም ሰው ነው። አምላክ ብቻ አይደለም፣ ሰው ብቻ አይደለም። እና የሰውነቱን ስራ ሲሰራ የአምላክነቱን ስራ ሲሰራ ግራ ይጋቡ ነበር። በማቴዎስ ወንጌል ምዕራፍ 16 ከቁጥር 13 ጀምሮ ስንመለከት ምንድን ነበር ያላቸው? መነ ይብሉ ወሰብ ለወልደ እጓለ እመሕያው፣ ወልደ እጓለ እመሕያው የሰው ልጅ ይባላል የድንግል ማርያም ልጅ ስለሆነ ስጋችን ስለለበሰና እንዲሁ ሰዎች እኔን ማን ይሉኛል ብሎ ሲጠይቃቸው ሐዋርያት ምንድን ነው ያሉት? ወይቤልዎ ቦ እለ ይብሉከ ዮሐንስ መጥምቀ፣ እንዲሁ ዮሐንስ መጥምቅ ነው እሱ ትላልቅ ታምር ያደርጋል እና ታምር ስታደርግ አይተው አንተንም ልክ ዮሐንስ ነው ይሉሃል፣ ዮሐንስ መጥምቅ ነው ይሉሃል። ወካላን ይብሉከ ኤልያስ፣ ግማሾቹ ሌሎቹ ደግሞ ኤልያስ ታምር ያደርግ ነበር፣ ሰማይን ይለጉም ነበር፣ እሳት ያዘንብ ነበር፣ ሙት ያነሳ ነበር፣ ድውይ ይፈውስ ነበር፣ እንዲህም ማድረግህ ኤልያስ ብትሆን ነው ይሉሃል ይላሉ። ወመንፈቆሙ ኤርምያስ፣ ሌሎቹ ደግሞ ማን ነው ኤርምያስ ነው ታምር ያደርግ ነበር ይሉሃል። ሌሎቹ ደግሞ አሃዱ እነቢያት ቀደም፣ ከነቢያት አንዱ ሙሴ ነው ኤልያስ ነው መና ከደመና ያወርድ ነበር ይሉሃል አለ። እሱ ግን እንዲህ ሲሉት እሱ ግን ያውቃልና ሌላውን ተውና እናንተ ማን ትላላችሁ? ለካስ የእነሱም ሐሳብ እንደዛ ነበር ስላቸው አንዱ ጴጥሮስ ቀደም አለና አንተ ውእቱ እግዚአብሔር ሕያው የአብ የባህሪው ልጅ ነህ ብሎ መስክሯል። እና አሁን እዚህ ላይ የምንይዘው ምንድነው? ክርስቶስን ሲያበረክት ሙሴ ያነሳ ድውይ ሲፈውስ ኤልያስ ነው ሙሴ ነው ይሉ ስለነበረ ስለዚህ ይህንን ለማስረዳት ራሱ ሙሴ መንጣት አለበት፣ ራሱ ኤልያስ መንጣት አለ የበለጠ ግልጽ ለማድረግ ማለት ነው። እና ሙሴና ኤልያስ መጥተው ማን ነው አንተን ሙሴ የሚልህ? እኔ እስራኤልን ብመራ አንተ አዘኸኝ፣ አንተ ፈቅደህልኝ መና ከደመና ባወርድ ውሃ ከጭንጫ ባፈልቅ በአንተ ኃይል ነው እንጂ እኔ በእኔ ኃይል አይደለም። ሙሴ የሚልህ ማን ነው? የሙሴ ጌታ ይበሉህ እንጂ የሙሴ ፈጣሪ ይበሉህ እንጂ ብሎ ራሱ ይመሰክር ዘንድ ያስፈልጋል። ኤልያስም እኔ አንተ ፈቅደህልኝ 3 ዓመት ከመንፈቅ ሰማይን ብለጉም ዝናብ ባዘንም ሙት ባነሳ እሳት ባዘንም በአንተ ኃይል ነው እንጂ ማን ነው አንተን ኤልያስ የሚልህ? ኤልያስማ እኔ ራሴ ነኝ የኤልያስ ጌታ የኤልያስ ፈጣሪ ይበሉህ እንጂ ብለው ምስክርነት ይሰጡት ዘንድ ያው አስፈልጓል። ሁለተኛው ይሄ ነው ምስክር እንዲሰጡ። ሶስተኛው ሙሴ ባለትዳር ነው፣ ልጆች አሉት፣ ቤት ትዳር ንብረት ይዞ የሚኖር። ኤልያስ ደግሞ ንጹህ ድንግል ነው፣ ይሄን ዓለም ንቆ መንኖ የሚኖር ነውና ደብረ ታቦር የመንግስተ ሰማያት ምሳሌ ናት። ሁላቸውንም በዚያ ሰብስቧቸዋል። እና ሕጉን ወንጌልን ፈጽመው ከተገኙ በዓለም ያሉ ምዕመናንን ዓለምን መንነው ያሉ ደናግል መነኮሳትን አንድ መንግስተ ሰማያትን አወርሳቸዋለሁ ለማለት ለማስረዳት መነኮሳት ናቸው እንጂ መንግስተ ሰማያት የሚገቡ በዓለም የሚኖር ሰው አይገባም እንዳይባል ሕጉን ጠብቆ ከተገኘ እስቲ መንግስተ ሰማያትን እንደሚወርሱ እንደምንወርስ ይሄን ለማስረዳት ስለ 3 ነገር እነሱ አስፈልገዋል ማለት ነው። ያው ጥያቄያቸውን ለመፍታት ራሳቸው መጥተው መመስከር ስላለባቸው መንግስተ ሰማያትን ጽድቅ ወንጌልን ከፈጸም ሁላችንም መንግስተ ሰማያትን እንደምንወርስ በደብረ ታቦር ብርሃኑን የገለጠው እሱ ነው።
በመንግስተ ሰማያት ብርሃን የሚሆን እሱ ነው። ሌላ ብርሃን ተፈጥሯዊ ሰው ሰራሽ ብርሃን በመንግስተ ሰማያት የለም እና ስለ ሶስት ነገር አንጥቷቸዋል ማለት ነው ሙሴና ኤልያስ። አሁን የሶስቱ ሐዋርያት ይቀረናል ማለት ነው። የሶስቱ ይቀረናል። ሶስቱን ደግሞ ያመጣበት ስለ ሁለት ነገር ጴጥሮስን፣ ዮሐንስን፣ ያዕቆብን ከነሱ ጋር ያመጣበት ራሱን የቻለ ምክንያት አለ። ያለ ምክንያት እግዚአብሔር ስራዎችን አይሰራምና እና ስለ ሁለት ነገር ነው። አንዱ ምንድነው? እግዚአብሔር ሰማያዊ ሊያደርገን ሞቶ ሊያድነን ነው የመጣው። ሐሳቡ ይሄ ነው። በሞቱ ሞታችን ሊያጠፋ ነው። በሞቱ ለሞት ደምሰሶ እንዲል ማለት ነው እና ሐዋርያትን ሲያስተምራቸው በተለይ እኒሁ ሶስቱ ማለት ጴጥሮስና ዮሐንስ እኒህ ሰማያዊውን ሲነግራቸው ምድራዊን ያስቡ ነበር ማለት ሙት ያነሳል፣ ድውይ ይፈውሳል፣ እንጀራ ያበረክታል፣ ይመግባል። ስለዚህ ሰው ሁሉ ይቀበለዋል፣ በምድር ንጉስ ይሆናል። ንጉስ ከሆነኛ ደግሞ ሹመት እናገኛለን ብለው ያስቡ ነበር እና ይሄ ጴጥሮስ ምንድን ነበር ያለው? ማቴዎስ 16 ከቁጥር 13 ጀምሮ ስንመለከት ምን ብሎታል? ኢየሱስ ክርስቶስ እሞታለሁ፣ እሰቀላለሁ፣ ዓለሙን አድናለሁ ሲል እሱ ምን ብሎ አሰበ? አትሞትም ማለት ይሄ በአንተ አይደረግብህም ሐሰነከ አለ እና ክርስቶስ ምን አለው? ሁርም ድሬ ሰይጣን፣ አንተ ሰይጣን ከኔ ወግድ፣ የእግዚአብሔርን አታስብም የሰውን እንጂ አለው። ለምንድን ነው እንዲህ ያለው? ጴጥሮስ የተናገረው እሱን ከተከተልኩ በሹመት ከብሬ ገንኜ እኖራለሁ ብሎ ነበር ያሰበው። እሞታለሁ ሲል የሐሳብ ሊቀርበት ነው። ስለዚህ ምን አለ? ሹመት ሽልማት ወዱ ይሄን ተናግሯልና ገስጾታል። ለምንድን ነው እንዲህ እኔ ዓለምን አድናለሁ እሰቀላለሁ ብል አንተ አትሞትም ማለትህ የእግዚአብሔር ቃል ይታበላል ማለት ነው? ነቢያትን ውሸታም ማድረግ ነው? ሙቻ ዓለሙን አድነዋለሁ እንጂ ብሎ ገስጾታል። እና ስለዚህ በሐሳቡ አንድ ችግር ተገኝቶበታል። እሱ ምንድነው? ምድራዊ ማሰብ። ሰማያዊውን ዘንግቶት ነበር፣ ያው ገና መንፈስ ቅዱስ ስላልወረደላቸው። ስለዚህ ደግሞ እንዲህ ብሎ እንዲያስብ ሰማዩን እንዲያስብ የሰማያዊውን እንዲያስብ ክርስቶስ የመጣበትን ነገረ ድነት በሚገባ እንዲያስብ በገሃድ በቅርብ መከታተል ስላለበት ያው እሱ ይሄን ነገር እንዲያስወግድ ብርሃነ መለኮቱ ሲገለጥ አይቶ እንዲህ ነው እንዲህ ብሎ ሐሳቡን ይስተካከል። እንዲሁም በደብረ ታቦር ላይ እኮ ቤት እንስራ ብሎ ግን ክርስቶስ ደብረ ታቦር ላይ እየወጣው ቤት ሊሰራ አይደለም፣ ምድራዊ ቤት ሊሰራ አይደለምና ይሄንን እንዲረዳ ይበልጥ ነው። ሁለቱም እንደዚሁ ተመሳሳይ ሐሳብ ነበራቸው። ማቴዎስ 20 ምዕራፍ 20 ከቁጥር 20 ጀምሮ ስንመለከት ክርስቶስ ወደ ኢየሩሳሌም ይሄዳለሁ ይላል እና ይሰቅሉኛል፣ እሞታለሁ፣ ዓለምን አድናለሁ ነው ሚስጥር። ግን እነሱ ኢየሩሳሌም የምትለዋን ያዙና ኢየሩሳሌም ማለት ዋና ከተማው ነው እና ከዛ ከሄደ ሊነግስ ነው። ከነገሰ ደግሞ በሹመት ሌላ ሰው እንዳይቀድመን ብለው እናታችን ወስደው ማላጅ ማለት እናታቸው ባውፍለያ ትባላለች፣ ንገሪልን ቀኛዝማች ግራዝማች አድርጎ እንዲሾም ብለው መጣችና ትለምን ጀመረች። ክርስቶስ ምን ትፈቅድ ይግበር ለኪ እንዴ ምን ላደርግልሽ ትወጃለሽ ሲላት በኢየሩሳሌም በምትነግስበት ሰዓት አንዱ ልጅን በቀኝ አንዱ ልጅ በግራ ደጃዝማች ግራዝማች አድርገ እንዲሾምልኛል። ጌታ ምን አለ? እምትለምኑትን አታውቁም። እኔ ወደ ኢየሩሳሌም እወጣለሁ ማለት በኢየሩሳሌም በቀራንዮ ተሰቅዬ ዓለምን አድናለሁ ማለት ነው እንጂ ምድራዊ ንግስና ነግሼ ሰው ሾማለሁ ማለት ነው። የምትለምኑትን አታውቁትም አላቸውና በምሳሌ ነገራቸው። እውነት እንዲህ የምትሉ እኔ የምጠጣውን ጽዋ ትጠጣላችሁ፣ እኔ የምጠመቀውን ጥምቀት ትጠመቃላችሁ። ምን ማለት ነው? እኔ የምሞተውን ሞት ማለት ነው። ጽዋ በየተራራ ሁሉ እንደሚደርስ ሞትም ለሁሉ ይደርሳል። ጥምቀትም ያነጻል፣ ሞቱም ያነጻልና ያንን ነው እየፈልገ እና እነሱ ምን አሉ? አዎ ጽዋውን ጠጣለን፣ ጥምቀቱንም እንጠመቃለን። አሁን ወደ ሐሳቡ ሳይመጡ ዝም ብለው ግልብ በሆነ ሐሳብ እሺ ሲሉ በሞትማ ኋላ ሁሩ ማህሩ ብዬ ሳስተማራችሁ እኔን ስታስተምሩ ስትመሰክሩ ትሞታላችሁ። ነገር ግን በዕለተ ዓርብ በቀኝና በግራ የሚሰቀሉ ፈያታዊ ዘየማን ፈያታዊ ዘጸጋም ናቸው፣ ጥቁስና ዲያክርስ ናቸው እንጂ እናንተ አይደላችሁም። በሌላ ቋንቋ እንሰቀል እያላችሁ ነው፣ እናንተ አትሰቀሉም አላቸው። ለምንድን ነው እንዲሆነው ስንል አስተሳሰባቸው ገና መንፈስ ቅዱስ ስላልወረደ ምድራዊ ነው። ስለዚህ የግድ ከዚህ ሐሳብ ወጥተው እውነቱን እንዲረዱ መቅረብ ያስፈልጋቸው ስለነበረ
ያው ጴጥሮስና የነሱ ሐሳብ የጴጥሮስና የሁለቱ ሐሳብ አንድ ነው። ደግሞ እንዲህ ያለ ተራ ነገር እንዳያስቡ ወደፊትም ከሚሰጡት አደራ ጋር ጥንክር ብለው ሰማያዊውን እንዲያስቡ ለማድረግ ያው የተመረጡበት ምክንያት አንዱ ይሄ ነው። ሁለተኛው ያው ምንም ያልበሰሉ ቢሆኑም ገና መንፈስ ቅዱስ ባይወርድላቸውም ክርስቶስን በፍጹም ልቦናቸው ይወዱት ነበር እና ከፍቅራቸው ጽናት የተነሳ እንዲሁም ማትሙትብን ማለታቸው በትርጓሜው ላይ ፍቅር ቢኖራቸው ነው ይላል እና በዚህ ምክንያት እንደመረጣቸው ይናገራል ማለት ነው። ሌላው ግን ከሌሎቹ ሐዋርያትና ከነሱ ፍቅር መብለጡን እንዴት አወቀ? እሱ በሚያውቀው መርጧቸዋልና በዚህ ምክንያት ያው ደብረ ታቦር ላይ እነሱ ለይቶ አውጥቷቸዋል። ድንቅ ማብራሪያ ነው መምህራችን። አሁን ከበዓሉ እንደ ኢትዮጵያ ቤተክርስቲያን ደብረ ታቦርን ይዞ ቡሄ እየተባለ ይከበራልና ቡሄ ራሱ ምን ማለት ነው? ቃሉ አከባበሩስ ምን ይመስላል? ይሄ ቡሄ እንዳጠቃላይ 7 ትርጉም አለው። ስንት አልኩ? 7 አለው። ቃሉ የዕብራይስጥ ቋንቋ ነው። ቃሉ የዕብራይስጥ ነው። 7 ትርጉም አለው። አንደኛው በሐሌተ ውሃ የሚጻፍ ከሆነ የደመቀ ብርሃን ማለት ነው። አንደኛው የደመቀ የጎላ ብርሃን ማለት ነው። ሁለተኛው ደግሞ ቀጥታ መገለጥ ማለት ነው። መገለጥ ማለት ነው። ሶስተኛው በሐመር ውሃ የተጻፈ እንደሆነ ተርላ ደስታ ማለት ነው። ተርላ ደስታ ማለት ነው። ያው ብርሃነ መለኮቱን ሲገልጽ ለዘላለም በክርስቶስ የሚያምን ሁሉ ሲደሰትበት ስለሚኖር ደስታ ማለት ነው። አራተኛው ቀጥታ ቡሄ ማለት በዕብራይስጥ ቋንቋ አምላክ ማለት ነው። ከዛው ጋር ተያይዞ አንድ ቋንቋ ለሁለት ለሶስት ያገለግላልና ከዚህ አንፃር ቡሄ ብሎ ደግሞ ህብስት ወይም ሙልሙል ዳቦ ማለት ነው በዕብራይስጥ ቋንቋ ማለት ነው። እና ደግሞ ይሄ ከግዕዝ ጋር አንድነት አለ። ስንት ነገር? 5 ነገር። አንደኛ ብርሃን ማለት ነው። ሁለተኛ መገለጥ ነው። ሶስተኛ ተድላ ደስታ ማለት ነው። አራተኛው አምላክ ማለት ነው። አምስተኛው ህብስት ወይም ዳቦ ማለት ነው። ሁለቱ ደግሞ የግዕዝ ቋንቋ ናት እና ለየብቻ ቦ ተብሎ ሄ ሲባል ሄ ማለት ሁሉ እግዚአብሔር ማለት ያለና የሚው ቦ ማለት ደግሞ አለ ኖረ ነበረ ይኖራል ማለት። ስለዚህ አቅለል ሲል ምን ማለት ነው? ያለና የሚኖር አምላክ ማለት ነው በግዕዝ ማለት። ስንት ሆነ? 6 ሆነ። ሰባተኛው ደግሞ በሃ ብሎ በግዕዝ እንዴት አደርክ፣ እንዴት ሰነበትክ፣ እንዴት ናችሁ ብሎ የሰላምታ መለዋወጫ ነው። ምን ነባህ እንላለን ቅዳሴ ሲገቡ። ነባህ ማለት ቅድስት ቤተ ክርስቲያን ሰላም ይገባሻል ማለት ነው እና ምስጋና ነው። አቅለል ሲል ባጭሩ የሰባቱ ሁሉ ውጤት የሚያስረዱት አምላክ ተገለጠ የሚል እና ቡሄ የሚለው መገለጥ የአምላክ መገለጥ የሚል ጠቅለል ያለ ትርጉም አለው ማለት ነው። መልካም። የበዓሉ አከባበር ያው የቡሄ በዓል ይባላል። የቡሄ በዓል ይባላል። ይሄ የመገለጥ በዓል ነው ባጭሩ። ያው ተገልጦ ሳለ እናት አባቶች ልጆቻቸው ከብርሃኑ ብዛት የተነሳ ምሸቱን ዘንግተው ስለነበረ በኋላ ሄደው ሲጠይቋቸው እንደው ዛሬ ምን አያችሁ ሲሏቸው ቡሄ ብሏቸዋል ልጆቹ ማለት ነው። ከዚያ ተያይዞ ያው የቡሄ በዓል እየተባለ ሲነገር ይኖራል ማለት ነው። አዎ አሁን የተነገሩን ትርጓሜዎች ቡሄ ጋር የተገናኘው ራሱ በደንብ ቀጥታ ከደብረ ታቦር ከተደረገው ድርጊት ጋር ወይም ተአምር ጋር የተያያዘ ነው። የስሙ ትርጉም ራሱ በጣም ደስ የሚያሰኝ ነው። በመቀጠል በገጠርም በከተማም እንደምናየው በዚህ በዓል ጊዜ ሕፃናትም አዋቂዎችም ጅራፍ ይዘው ጅራፍ ያጮሃሉና ይሄስ ምንድነው ምሳሌነቱ? አዎ ይሄ ታላቁም ታናሹም እንኳን አደረሳችሁ እያሉ ጅራፍ እያነጉ ይጫወታሉ እና ሃይማኖታዊ መልእክት ያለው ነው። ይሄ ድምፁ የድምፀ መለኮት ነው። እንደው ባጭሩ በብርሃነ መለኮት ሲገለጥ ድምፀ መለኮት ድምፅ ተሰምቷል። ደግሞ ሐዋርያት ፈርተው ደንግጠው ወደቁ ይላል እና የዚያ ምሳሌ ነው። ግን የጅራፉ አባቶቻችን ትርጉም ሰጥተውት ሚስጥር የሚያስተረጉም ሆኖ ተገኝቷልና ይሄ ጅራፉ መያዣው አንድ ነው።
መያዣው አንድ ነው። ከላይ ጅራፉ ሲፈተል ወይም ሲገመድ ሲዘጋጅ 3 አለ። ስንት አለው ማለት መያዣው አንድ ነው። ከላይ ደግሞ 3 ገመድ ያለው 3ቱ ባንድ ይደረጋል እና መያዣው አንድ መሆኑ የአንድነቱ፣ 3 መሆኑ ሶስትነቱ፣ ያ ተጠቅሎ አንድ ጅራፍ መሆኑ ያው በስም በግብር በአካል 3 ቢባል በባህሪ በህሉና በፈቃድ አንድ አምላክ የመሆኑ ምሳሌ፣ ቋዱ ደግሞ የወንጌል ምሳሌ። ያ ቋዱ ድምጽ ያሰማል። ወንጌልም ንስሐ ግቡ እያለች ድምጽ ታሰማለች። ያ ጅራፉ ገበሬው ትጉ ከሆነ ሙያ ያለው ከሆነ በሬው የበለጠ ይጨምራል የጅራፉን ድምጽ ሲሰማ። ሰነፍ ከሆነ ደግሞ ይገረፍበታል እና በወንጌል ቃል ታግተው የተገኙት ዘላለማዊ ክብር መንግስተ ሰማያትን ይወርሱበታል። ሰንፈው የተገኙት ደግሞ በማይጠፋ እሳት በገሃነመ እሳት የሚቀጡበት ስለሆነ ያንን የሚያሳይ ስለሆነ ያው ሃይማኖታዊ ትርጉም ያለው ነው። በጣም ጥሩ። እንደው ዝም ብሎ በዘለማድ ብቻ የሚደረግ አይደለም ማለት ነው። አይደለም፣ ትልቅ ትርጉም ያለው ነው። ከዚሁ ጋርም በተያያዘ ከበዓሉ ቀደም ብሎ በዋዜማው የችቦ ማብራት ይደረጋልና የሱስ ምሳሌነቱ ምንድነው? ያው በጊዜው አሁንም ልጆች ብርሃኑ የተነሳ ምሸቱን ዘንግተውት ቀርተው ነው እና በጊዜያቸው እንደዚህ እንደዛሬው የእጅ ባትሪ የለም፣ አንፖል ምናምን የለም። የሚገለገሉበት ችቦ አዘጋጅተው ነው። ቤት ላይም ምግብ ሰዓት ምንም የሚጠቀሙበት ችቦ አዘጋጅተው ነው እና ያንን አዘጋጅተው ያው የሰዓቱን መምሸት አይተው ጨለማ ቢመጣስ ብለው አስበው ያንን ችቦ ዘው ሄደው ነበር በጊዜው ማለት ነው እና ያንን የሚያዘክር ነው። ነገር ግን ይሄ ወደ ትርጓሜው ሲመጣ ወደ ሚስጥሩ ሲመጣ ችቦ የክርስቶስ ምሳሌ ነው። ችቦ ራሱ ይበራል። የሚያበራ ለሌላው ነው፣ ለራሱ ግን እየነደደ እየተጎዳ ነው። ራሱ እየተጎዳ ለሌሎቹ ያበራል። ይሄ ችቦ ማለት ነው። እንዲሁ ሁሉ ክርስቶስ እሱ እየሞተ እየተገረፈ እየተሰቀለ እየተቀበረ እኛን ለማዳን ለኛ ብርሃን ሆኖ መጥቷልና እሱም እኔ የዓለም ብርሃን ነኝ ብሎ ተናግሯል እና በሞቱ ህይወታችን ብርሃን አድርጎታልና ያንን የሚያስረዳ ነው። ዝም ብሎ እንደ ውሃ ፈሳሽ እንደ እንግዳ ደራሽ አይደለም፣ ሚስጥር ያለው ነው። ባህላችን ሃይማኖታዊ መልእክት ያለው ነው። ትልቅ ሚስጥር የሚያስተላልፍ እውነት ነው። ስብከት ነው። መምህራን ራሱ ባይናገሩ የሚደረጉት ነገሮች በሙሉ የሚያስተምሩ ናቸው። አዎ የታወቀ። ወጣቶች በባህላዊ ሲጨፍሩ እናቶች ሙልሙል ዳቦ አዘጋጅተው ይሰጣሉ፣ ቡሄ ለሚጨፍሩ ልጆች ህፃናትም ወጣቶችም እና ይህስ ሙልሙል ዳቦ የሚሰጥበት ምክንያት ምንድን ነው? ናው ይህም የራሱ የሆነ ከበዓሉ ጋር የተያዘ እንትን አለው። እናቶች ያው ብርሃነ መለኮቱ ከምሽት ሰዓት ነው የተገለጠውና እረኞች በጊዜው ብርሃኑን እያዩ ቀን መስሏቸው አልተመለሱም ነበር። እናት አባት ግን ሰዓቱን አይተው ሰዓት ቆጥረው ይሄ ነገር እኮ መቼ ይርባቸው የለም ጧት እንደበሉ ናቸው ብለው ዳቦ ጋግረው በአገልግል አድርገው ውሃ በመንቀል መንቀል የምንለው ቀድሞ ውሃ የሚይዙበት ቅል ነው። ቅል የተዘጋጀ ውሃ ይዛል እና ውሃ በቅል ዳቦውን በአገልግል አድርገው ወስደውላቸዋል ስለነበር ከዛ ጋር ተያይዞ የመጣ ነው። አገልግሉ የእመቤታችን ምሳሌ ነው። ዳቦ የክርስቶስ ምሳሌ ነው፣ ህብስቱ ማለት ነው እና ያ ዳቦ ከአገልግሉ እንደሚገኝ አምላክም ከድንግል ማርያም ተወልዶ ዘበላ ስጋዬ ወሰቴ ደሜ ቦዬ ወዘላለም ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሎ እና አገልግሉ የእመቤታችን ምሳሌ፣ ዳቦ የጌታ ምሳሌ ነው። መንቀሉ ያቅሉ ውሃው የተገኘበት የእመቤታችን ምሳሌ ነው። ውሃው ደግሞ የጌታ ምሳሌ ነው። ራሱም በዮሐንስ ወንጌል ምዕራፍ 7 ከቁጥር 37 ላይ ዘጸማ ይምጻሐቤ የተጠማ ቢኖር ወደኔ ይምጣ ብሏልና ከዚህ ጋር ተገናኝቶ ያው በትርጓሜው ላይ ያለነው ሃይማኖታዊ ምስጢር የሚያስተላልፍ ግሩም ነው። እሺ የመጨረሻ ጥያቄ ነው የሚሆነው ይሄ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያሉ የአብነት ተማሪዎች ይህንን የደብረ ታቦር በዓል ዝክር በመዘከር ያከብሩታል እና ምንድነው ትውፊታዊ ነገሩ ከምን የጀመረ ነው? ይሄ ያው ካሁንም ከበዓሉ ጋር የተያዘ ነው ያለው፣ እዛ ጋር የመጣ ነው። አምላካችን በስጋ ተገልጦ የመጀመሪያ ስራው ተማሪዎችን ማስተማር
ጉባኤ ቤት ተክሎ ተማሪዎችን ማስተማር ነው። ተማሪዎቹም ይታወቃሉ 12 ናቸው። ሌሎችም 36 ቅዱሳት አንስታሉ 72ቱ አርድእት አሉ እና መጀመሪያ ላይ ሰው መስራት በእውቀት ስለነበረ ጉባኤ ቤት ሰርቶ ትምህርት ቤት የምንለው ይሄ ቤተ ጉባኤ የምንለው ትምህርት ቤት ነው እና ብርሃነ መለኮቱን የገለጠው ለተማሪዎች ነው። ስለገለጠው እኛም እናት አባታችን ትተን ሚስጥር ፈልገን እናታችን፣ አባታችን፣ እህታችን፣ ወንድማችን፣ ቀያችን ትተን የዘመድ ፍቅር ትተን አንተ ሚስጥሩን ብትገልጽልን ብለን ሁሉን ነገር ትተን ቤተ ጉባኤ መጥተን ተርታ በሆነ አናውናን እየኖርን እኛ ሚስጥሩን እንፈልጋለን። ስለዚህ ምንም ባይኖረን ለምነን እንዘክርሃለን። ለሐዋርያት የገለጥከውን ሚስጥር ለኛም ግለጥልን ሲሉ ያው እነሱ ይዘክራሉ ማለት ነው። ግን ማንም ሌላው ህዝበ ክርስቲያን አይዘክርም ማለት አይደለም። በአብዛኛው በጎላው በተረዳው በሰፊው ያለውን ነገር ለመግለጽ ተፈልጎ ነው። ማንም ክርስቲያን በዓለ ደብረ ታቦርን ቢዘክር እንደማንኛውም መድኃኔዓለም እንደሚዘክረው በ29 እንደሚዘክረው ሁሉ ቢዘክር ክብር ያገኝበታል እና ለነሱ ያው በጎላ የተነገረው ምክንያት ለሐዋርያት የገለጥከውን ሚስጥር ለኛም ግለጥልን ሲሉ ያው እየለመኑ ካላቸው ነገር እያወጡ ደብረ ታቦርን እየዘከሩ ይገኛሉ። ቀጣይም ይዘክራሉ ማለት ነው። መልካም ነው መምህራችን። እኔ ያሉኝን ጥያቄዎች ጨርሻለሁ። በዓሉን በተመለከተ ቀረ የሚሉት ነገር ካለ ጨምሩ። ያው ስለ ደብረ ታቦር የተገለጠው 5500 ዘመን የነበረ ታሪክ ስለሆነ በአሁኑ ባጭር ሰዓት የሚያልቅ አይደለም። ግን ለአሁኑ ሰዓት የሚሆነንን የተወሰነ ተነጋግረናል። እኔ የምለው ያው በደብረ ታቦር ላይ ጽኑ ጠላት ዲያብሎስ ድል ተነስቷል። ዛሬም ላይ በሀገራችንም ሆነ እንዳጠቃላይ በዓለም ላይ ያለውን አጋንንት በደብረ ታቦር ላይ ድል እንደነሳ ዛሬም ድል ይንሳልን ነው የምለው። ሌላው ይህ ባህላችን አንድ ሰው በቃል ከምትነግረው በላይ ባይኑ ሲያይ ግልጽ ይሆንለታል እና ይሄ በዓለ ደብረ ታቦር ይሄ በባህላዊ ክንውን የምናደርገው ነገር የበለጠ ወንጌልን ስለሚሰብክ ታላቁም ታናሹም ወጣቱም ሁሉ በትኩረት ሊያየው ይገባል የሚል መልእክት አለኝ። አሁን ላይ አንዳንድ ቦታዎች ላይ ሰው እየተው እየላላ ይመጣል። በዚህ አጋጣሚ ሃይማኖቱንም እንደመተው ስለሚቆጠርበት አትኩሮ አብልጦ እንደ ሀገርም እንደ ሃይማኖትም ምንኮራበት በዓል ስለሆነ በትኩረት ያው እኛም ተጠቅመንበት ለትውልድም እንዲተላለፍ የማድረግ ድርሻችን እንድንዋጣ ስል ይሄን መልእክት አስተላልፋለሁ። ከዚህ ባለፈ ይቆየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን። መምህራችን ላነሳናቸው ጥያቄዎች ለሰጡን ድንቅ ማብራሪያ እግዚአብሔር አምላክ ቃለ ሕይወትን ያሰማልን፣ ሀብተ መምህራንን ያድልልን። ተመልካቾቻችንም ከዚህ ፕሮግራም ብዙ እንደተማራችሁ ተስፋ አደርጋለሁ። ቀጣይ በሌላ መርሃ ግብር ጠብቁ።